ከአድዋ ድል በኋላ ዋና ዋናዎቹ የሚኒሊክ የጦር መሪዎች ለንጉሠ ነገሥቱ እውነትን ይዘን ከኛ የገዘፈ ጠላታችንን አሸንፈናል፣ አሁንም ገፋ አድርገን ሄደን አስመራንና የባህር በሩን እናስመልስ ቢሏቸው ለሴኮንዶች ዝም ብለው ከቆዩ በኋላ አድዋን ፈጣሪ ረድቶን አሸንፈናል፣ ከዚህ ወዲያ ያለውን አገር የኋላ ልጅ ያስመልሰው ብለው ወደ አዲስ አበባ እንደተመለሱ ይነገራል። ከዚያ በኋላ ከልጅ ኢያሱ እስከ ቀዳማዊ ኃይለ ሥላሴ ከመንግስቱ ኃይለማርያም እስከ ኃይለማርያም ደሳለኝ የተፈራረቁ የዳግማዊ ሚኒሊክ ልጆች ኤርትራ ላይ ተረጋግተው ሀያል መንግስት መመስረት አልተቻላቸውም። ዛሬ ግን ጠቅላይ ሚኒስትር አብይ አህመድ አሊ ኤርትራን የኢትዮጵያ አንዷ ግዛት የማድረግ አሰብና ምጽዋ የተባሉ ወደቦችን እንዲሁም ከ300 የሚበልጡ ደሴቶችን በእጃቸው የማስገባት ህልም ይዘው እየተጉ እንደሚገኙ ይገለጻል። በዙሪያቸው ያሉ ሰዎች ህልምም ኤርትራን እስከ መጠቅለል እየሰፋ ነው። በኢፌድሪ የህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር የሆኑት ተስፋዬ በልጅጌ ባሳለፍነው ሰሞን በእጃቸው ይዘውት ፎቶ የተነሱበት ካርታም ኤርትራን የኢትዮጵያ አካል ያደረገ ሆኗል። እንዲህ ያለው አመላካች ሁኔታ ኤርትራ አገር አይደለችም ወይ? የሙሉ አገርነት መስፈርቶችን አታሟላም እንዴ? ከስሟ ጀምሮ የኤርትራ ማንነት እንዴት ይገለጻል? የሚሉ ጠጣር ጥያቄዎችን ያስነሳል። ኤርትራ ራሷን ማለቂያ በሌለው ጦርነት በመማገድ ብቻ ታላቅ አገር የሆነች የሚመስላት የአገር ጭንጋፍ ናት የሚለው አገላለጽም በኢትዮጵያ የቀድሞ የአሜሪካ አምባሳደር በአንድ ወቅት ለጀርመን ድምፅ ሬዲዮ ሲናገሩ የተጠቀሙት እንደሆነ ይታወሳል። ሪቻርድ ሪል በአንድ ወቅት ስለ አሰብ ሲናገሩ በ1875 ዓ.ም አሰብ ምንም ያልነበረባት ኦና ምድረ በዳ ነበረች። ኢጣሊያኖቹ የኢጣሊያ ቅኝ ግዛትን ብለው የጀመሩት ከዚሁ ከአሰብ ነበር። በዚያው ዓመት በኢትዮጵያ ለአንድም ጀንበር ተይዛ የማታውቀውን ምጽዋን ከእንግሊዞች ተረከቡ። ከዚያ ጉዟቸውን ወደ አስመራ አቀኑ ይላሉ። ዛሬ አገርነቷ እያወዛገበ ያለችው ኤርትራ እንግዲህ እንዲህ ተፈጠረች። ቆይቶ በብዙ ጸሐፊያን ስምምነት የተደረሰበት የኢጣሊያው ጉራ የፈጠረው ከመረበታች ያሉትን የኢትዮጵያ ልጆች በመናቅ ላይ የተመሰረተ የኤርትራ ብሔርተኝነት ተከተለ። ኤርትራውያን ፓስታና መኮረኒ መብላት መቻላቸው ከተቀረው ኢትዮጵያዊ የተለየንን የሚል ትምክህት እንዳሸከማቸው ብዙዎች ይናገራሉ። ከዚያ ውጪ በሙያቸው አንቱ የተባሉ ተመራማሪዎች ሁሉ ኤርትራንና ኤርትራዊነትን ከኢትዮጵያ የተነጠለ ማንነት ብሎም የተለየ ሀገር አድርገው ለመመልከት ይቸገራሉ። እንዲያውም አንድ የኢትዮጵያ ወዳጅ እንግሊዛዊ ምሁር ኤርትራ የተፈጠረችው በኢጣሊያና በኢትዮጵያ መንግስት ስምምነት ነው ይላሉ። በ1880ዎቹ ዳግማዊ አጼ ሚኒሊክ በውጫሌ ውል አንቀጽ 3 ላይ ምርምላሽን ከጣሊያናዊ አንቶኒ ጋር ተስማምተው ማስረከባቸውን በኋላም በ1888 ዓመተ ምህረት አድዋ ላይ ድል ካደረጉ በኋላ እንዲሁ ኤርትራን ለጣሊያን ተተዋት ወደ ሸዋ መመለሳቸውን ለማስታወስ ይመስላል። ዳግማዊ አጼ ሚኒሊክ ኤርትራን ብቻ ሳይሆን ለ1990ው የኢትዮ ኤርትራ ጦርነት ማመካኛ የሆነችው ባድመንም ለቅኝ ገዢው ጣሊያን አሳልፈው በመስጠት ይታማሉ። ሀብታሙ አለባቸው የሱፍ አበባ የተሰኘው መጽሐፋቸው ውስጥ አጼ ሚኒሊክ ቢፈልጉ ኖሮ ከአድዋ ድል በኋላ አስመራን መያዝ ይችላሉ፣ ራሷን አድዋን የመያዝ ያህል ቀላል ነበር ሲሉም ጽፈዋል። ይህ የፖለቲካ ታሪክ ተመራማሪው አገላለጽ ኤርትራ የ19ኛው ክፍለ ዘመን የቅኝ ግዛት ፍሬና የኢትዮጵያ መሪዎች የስንፍና ውጤት ናት የሚለው ክርክር አካል የሆነ ድምዳሜ ነው። ኢሳያስ አፈወርቂ አብርሃ ደግሞ ኤርትራ ማለት እኔ የፈጠርኳት መሬት ናት ባይ ናቸው። በአንድ ወቅት ታሪክ ማለት አሸናፊዎች የሚጽፉት መሆኑን አትተው ራሳቸውንም የኤርትራ ታሪክ ጸሐፊ አድርገው ገልጸው ነበር። በእርግጥም ኢሳያስ የዛሬዋን ኤርትራ የፈጠረውን ሻዕቢያ ሲመሰርቱ የመመስረቻ ጽሑፉን በእጃቸው ጣቶች እንደከተቡት ይነገራል። ይህ ሁሉ ሆኖ ግን ኤርትራ አገር ለመባልም ለመሆንም እንደሚቸግራት ይነገርባታል። አንድ እንግሊዛዊ ምሁር የኤርትራ እውነተኛ ስቃይ አገር ባለመሆን እውነታና ትልቅ አገር በመሆን ህልም መካከል የሚገኝ የወገብ ስብራት ነው ሲሉ የኤርትራን አገርነት ይጠራጠራሉ። ለዚህም ይመስላል ለኤርትራ ነጻነት የበዛ መስዋዕትነት ከፍለዋል የሚባላቸው መለስ ዜናዊ አስረስ በቤተ መንግስታቸው አካባቢ ኤርትራ ሲይዙሽም ችግር፣ ሲጥሉሽም ችግር፣ ሲያነሱሽም ችግር እንዳሉ የሚነገረው